ታላቅ መንፈሳዊ ጉባኤ የመጥምቀ መለኮት ቅዱስ ዮሐንስ ሁለገብ መንፈሳዊ ማህበር የ30ኛ ዓመት ምስረታ በዓልና የመዝሙር አልበም ምረቃ እሁድ ሰኔ 15 ከቀኑ 7 ሰዓት ጀምሮ ገርጂ ሆሃተ ብርሃን ቅድስተ ማርያም ቤተክርስቲያን ሰንበት ትምህርት ቤት አዳራሽ በታላቅ ድምቀት ይካሄዳል። ማህበሩ የአድባራትና ገዳማት እርዳታ፣ የአብነት ትምህርት ቤቶች ድጋፍ፣ በዳግም ትንሣኤ የነዳያን ጉብኝት፣ የቤተክርስቲያን ሥርዓተ ጋብቻ ዝማሬ አገልግሎት፣ መንፈሳዊ ጉዞዎች በማዘጋጀት ወላጆቻቸውን ያጡ ሕፃናትን ማሳደግና ቋሚ ገቢ የሌላቸውን እናቶች በመርዳት ይታወቃል። በዕለቱ ብፁዓን አባቶች ቡራኬና ጸሎት፣ መዝሙር፣ ቃለ ወንጌል ይደረጋል። እሁድ ሰኔ 15 ከቀኑ 7 ሰዓት በገርጂ ሆሃተ ብርሃን ቅድስተ ማርያም አዳራሽ የመጥምቀ መለኮት ቅዱስ ዮሐንስ ሁለገብ መንፈሳዊ ማህበር 30ኛ ዓመት ክብረ በዓልና የመዝሙር አልበም ምረቃ ላይ ሁላችንም ተጋብዘናል።